እኔ የምፈልገው እዚህ ጋር ያስኩብሽን ፓስፖርት እመልስልሻለሁ ሩታ ገባሽ አይደል? ግን ሐሳብሽን ታዩ በተደጋጋሚ ተናግሬያለሁ። ወደ ውጭ የሚል ሐሳብሽን ታዩ። እንደውም ካንቺ በፊት ቀድማ ልትሄድም ትችላለች ይመስለኛል ሄርሜላና ምንም ነገር የሚያሳስብሽ ነገር የለም። አብርሃምን አቀማሽው ሄርሜላ ያው እህቷ ማለት ነው ሙሉ በሙሉ ትተማመናለች በሄርሜላ ገባችሁ አይደል? እንደዚህ እንደማታረግ ስለዚህ ፍቅር ያሸነፋል። እኛም ብዙ ነገር በእነሱ ምክንያት ብዙ ተዳርሰን ነበረ። አንድ ሆነናል። ደስ ብሎኛል መታረቃችን ገባችሁ አይደል? የእናንተን ደስታ ፈልገን በመሀልኛ ብዙ ቤተሰብ ፈጠር ገባችሁ አይደል? እዚህ እርስ በርሳችን በቃ ብዙ ነገር የምር በጣም ቤስት ጓደኛሞች ሆነናል። አሁን ሰላም ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ቤተሰቦች ሁሉ ሰላም ጠፋን አይደል? ትንሽ ሰሞኑን በዓል ስለነበረ እየበላን ነበር፣ ለዛን ይጠፋነው እና አላችሁ ሁሉ ሰላም። ዛሬ ቤተሰቦች በፍቅር በሆነ ቪዲዮ መተንላችኋል። ሄርሜላ እዚህ ጋር ልጅ የሩታ ፓስፖርት ቤተሰቦች እጃችን ላይ ገብቷል። ምን መሰላችሁ ዛሬ በተደጋጋሚ ወደ ውጪ መሄድ እንዳለባት በጣም ብዙ ሰዎች እየነገሯት ነው ያለችው ለሩታ ማለት ነውና እዚህ ጋር የሷ ፓስፖርት አለ። የፓስፖርት በሷ አማካኝነት ነው ያገኘነውና ከሷ ጋር በጣም ትልቅ ጸውስ ገብተን ነበር። ቤተሰቦች እንደምታውቁት ሄርሜላ እህት ናትና አሁን ወደኛ ሐሳብ መታለች። ከዚህ በኋላ ማለት በሁለቱ መሃል በቃ በጣም ብዙ ሰዎች በተደጋጋሚ ሲወቅሷት ነበር እሷን እኛንም ጨምሮ ማለት ነውና እዚህ ጋር ምንም አይነት ጸብ አያስፈልግም። ገባችሁ አይደል? እርቅ ነው ያስፈልገው። ይሄ ፓስፖርት አብርሽና ሩታ አንድ ላይ ካልሆኑ ይሄንን ፓስፖርት ሩታ አይመለስላትም። እናመሰግናለን። በዚህ አጋጣሚ ሁላችሁም እየገባችሁ ጀግና ማለት አለባችሁ። የምር የሄርሜላ እህት ጀግና ማለት የእህቷን ሐሳብ ትታ ነው እዚህ ጋር አብርሽና ሩታ አንድ ላይ እንዲሆኑ ፈልጋ ከኛ ጋር በሰላም በአንድነት ቪዲዮ እንድንሰራ የመጣችውና ላቅ ያለ ሞራል ያስፈልጋታል እና ጨብጨብላት ብቻ ሰላም ቢያቸውና ቤተሰብ እንተበይ። እሺ ሰላም ፋሚሊ እንዴት ናችሁ? ያው ከዚህ በፊት በአንዳንድ ነገር ትንሽ አልተስማማንም ነበረ። አሁን ላይ ደግሞ ስናስብ ደግሞ አብርሽና ሩታ ልጃቸውን ማሳደግ አለባቸው ወደሚለው እኛም አንድ እንሁን የሚያጣላን ነገር የለም ብለን ተስማምተን መተናል። ብዙ ነገር ነበር ያደረስንባት፣ ጸጉሯን ቆርጠንባት ነበረ ምናምንና ያው ብቻ ማይልፍ ነገር የለም የማይልፍ ቀን የለምና አሁን በሰላም በአንድነት ተመልሰናል። ብዙ ነገር ነበር የደረሰብን እኛ ላይ ብቻ በጣም ብዙ መጥቀስ ይቻላል። ቤተሰቦች የምትከታተሉን ካላችሁ ታውቁታላችሁ፣ ያላያችሁት ደግሞ ካላችሁ ገብታችሁ ቪዲዮዎቹ መመልከት ትችላላችሁና እርስ በርሳችን ጀስት በቃ በሌላ ታሪክ ውስጥ ገብተን ነበረ። እህቷን ደግፋ ነበረ ለረጅም ጊዜ። ግን ማለት አሁን ባለው ስታንዳርድ ሄርሜላ ላይ ጥፋት አለ እያለን ሳይሆን አብርሽና ሩታ መታረቅ አለባቸው ወደሚለው ሐሳብ ነው እኛ የመጣ ነው እዚህ ጋር። ስለዚህ ፍቅር ይሻላል። ልጃችሁን አብራችሁ ብታሳድጉ በጣም ደስ ይለኛል ማለት ነው። እና ደግሞ ሲቀጥል ያው የሄርሜላም እህት ማለት ነው እስከዛሬ ሲሰራው ስታደርግ የነበረው ነገር ጥሩ እንዳልሆነ ገብቷት አሁን ወደኛ ሐሳብ አንድ ሆና ያው አንድ ልትሆንበት የቻለችበት ምክንያት አንደኛ ጥሩ ልብ አላት እግዚአብሔር ይመስገን። ሁለተኛ ሲቀጥል ደግሞ አሁን በማበጣበጥ ውስጥ ምንም በቃ ባልና ሚስት መለያየት ነው የሚሆነው። በዛ ላይ ደግሞ ገና ምንም የማያውቅ የ3 ወር ህፃን ልጅ አለ። ቢያንስ አሁን ላይ ማለት ነው ሄርሜላ ከመሃላቸው ብትወጣም ግን ሁለቱ አንድ መሆን አልቻሉም። ምክንያቱም አሁን መሄድ እፈልጋለሁ ከሀገር ጥዬ መሄድ እፈልጋለሁ እያለች ነው ሩታ። በዚህ መሃል አብርሃም ይጎዳል። ሲቀጥል ደግሞ ልጁ ብቻውን ያላሳዳጊ ሊቀር ነው ማለት ነው። ስለዚህ ከእናትና ከአባት የሚሰጣት አይሆንም። አንድ ካልሆነችና ሐሳብ ከዚህ ሀገር የመውጣት ሐሳቧን ማቀየር ከሆነ ይሄ ፓስፖርት አይሰጣትም ማለት ነው። እኛ ጋር ነው ያለው። እንዴትና በምን መንገድ እንዳመጣ ነው አስፈላጊ ከሆነ በኋላ መጥቀስ እንችላለን። ካልሆነ ግን በቃ ግዴታ መውጣት የለባትም። አብራን መሆን አለባት። ልጆቿን በፍቅር በደስታ ማሳደግ አለባቸው እና ሲቀጥል ደግሞ እኛ ከድሮም ማለት ነው ገና አንድ ከመሆናቸው በፊት ስንጥር ነበረ። ሲቀጥል ሁለቱ አንድ ላይ መሆን ያለባቸው በጣም የሚያምሩ ጥንዶች ናቸው። አሁን እኮ ከጥንድነት አልፈው በቃ ትዳር ውስጥ ገብተዋል እና አንድ ልጅም አላቸው። ከዚህም በፊት በጣም ነበረ ስንጥር የነበረው ማለት ነው ይሄን ነገር ለማሳካት አይደለ እንዴ? ብዙ ጥረናል። በቃ ማንም ሰው ኖረም አልኖረም በጣም ብዙ ነገር ብዙ ችግር ውስጥ ገብተናል ከነሱ ጋር ማለት ነው። የማይሆን ነገር ውስጥ ገብተን ነበረ። ይሄ ግን ለምንድን ነው? ለፍቅር ነው፣ ለአንድነት ሲባል ነው። በቃ መለየት ስለሌለባቸው ማለት ነው።
ሲጀመር ያው እኛም ከዚህም በላይ ማድረግ ከምንችለውም በላይ ከዚህ በላይ ማድረግ ይችላል ብናደርግ በጣም ደስ ይለናል። በቃ የነሱ ደስታ ምክንያቱም ለኛም ደስታ ነው። ስለዚህ ሁለቱም መለየት የለባቸውም እላለሁ እኔ። ቤተሰቦቻችን ወጣንም ወረድንም ገባችሁ አይደል? በተደጋጋሚ አብርሽና የሩታ መታረቅ ነበር። በጣም ብዙ ቤተሰቦች በኮሜንት ሀሳብ አስተያየታችሁን እያሳወቃችሁ ነበር። ገባችሁ? በቃ እኛ የምንፈልገው ፍቅር ስለሆነ ነው። እዚህ ጋር የሩታን ፓስፖርት ይዘን ከሀገር መውጣት የለብሽም። ባይዘው እናንተ አልታወቃችሁም እንጂ የእናንተን ትዳር በቃ በጣም የሚጠብቅ በጣም ብዙ ሰው እንዳለ ማሰብ አለባችሁ። ሄርሜላን ጨምሮ እሷ እንደነገረችኝ ያው ደስተኛ ገባችሁ አይደል? አብርሃም ደስተኛ እንዲሆን ስለምትፈልግ ሩታ ታረቅሹ ማለት አብርሃም ደስተኛ የማይሆንበት ነገር አይፈጠርም እንደተረዳሁት ከሆነና አብርሃም ደስተኛ ሆነ ማለት ደግሞ ሄርሜላ ደስ ይላታል ማለት ነው። ምክንያቱም የአብርሽን ደስታ ስለምትፈልግ ሄርሜላ። ስለዚህ ደስተኛ የምትሆነው ሄርሜላ በዚህ መንገድ ነው። ሁለተኛ ነገር ደግሞ ልጃችሁ ያለ አባት ማደግ አለበት ወይ ነው ሩታ። ገባሽ አይደል? ቆም ብለሽ ማሰብ አለብሽ። እዚህ ጋር አላስፈላጊ ነገር ስታረጊ ማንም ሰው በተደጋጋሚ እኮ በቃ አንቺም ታጠፊያለሽ እሱም ያጠፋል። ግን ችግሮቻችሁን የሆነ እየተነጋገራችሁ ካልታረቃችሁ ሌላ ስህተት ሲፈጠር መታረቅ፣ ሌላ ስህተት ሲፈጠር ጭቅጭቅ እኮ ይኖራል። ግን መታረቅ በዚህ ጋር መረሳት የለበትም። ሰው ሆኖ ማይሳሳት ብረት ሆኖ ማይዝግ እንጨት ሆኖ ማይበሰብስ የለም እዚህ ጋርና ስለዚህ ያለውን ነገር በመነጋገር መፈቱት ደስ ይለኛል። ደግሞ አላስፈላጊ ሰዎች የነሱን ትዳር በጠብጡ ሰዎች አድቡ። እሺ ውጪ ይያት ሄዳሉ የምትለው ሰውዬ ደግሞ እረፍ። እሺ ከዚህ ድርጊት በስነ ስርዓት ነው የምናስጠነቀቀ። ከዚህ ድርጊት ብትቆጣ በጣም ደስ ይለናል። አላግባብ ነገር እዚህ ጋር እንድቀባጠር አንፈልግም። ገባ? እዚህ ጋር የተከበረ ትዳር ነው የያዘችው። ልጅ የ3 ወር አላት። እዚህ ጋር መተል ወስድሽ ነው ምናምን ትላለህ። አንደኛ ነገር ፓስፖርቱ እኛ ጋር ነው ያለው። ሩታ ከዚህ ሀገር በምንም አይነት መንገድ ትውጫች ይህንን ነገር ገባሽ አይደል? ስታጭው ግር ሊልሽ ይችላል። ግን ሀሳብሽን ከቀየርሽ አብርሃምን የምትቀበዩ ከሆነ ገባሽ አይደል ነው ይህ ፓስፖርት እሷ ካመጣችበት ቦታ ሊመለስ የሚችለው የሄርሜላ እህት ማለት ነውና እዚህ ጋር ምንም አይነት ጸባይ አያስፈልግም። ምንም አይነት ክርክር አያስፈልግም። በቃ ችግሮቻችሁን በተደጋጋሚ በጣም ብዙ ትላልቅ እናት አባቶቻችን አሳወቃችሁ ማለት ነው። ችግሮቻችሁን ተረድተው ለማስታረቅ እየሞከሩ ነው ያሉት። በተለይ የአብርሽ አባት በጣም ብዙ እየደከሙ ነውና እዚህ ጋር ድካማቸው መና መቅረት የለባቸውም። ገባችሁ አይደል? ስለዚህ ትዳራችሁን ሶስተኛ ወገን ራሱ አያስፈልግም ብዬ ነው ያክሰብት ማረው። ችግሮቻችሁን ተነጋግራችሁ እርስ በርሳችሁ መፍታት ካልቻላችሁ ምንም አይነት ነገር ሰላም ሊመጣ አይችልም። ልጃችሁ ማሳደግ እዚህ ጋር ምንም ነገር በቃ የምታረጉት ነገር አይኖርም። አታሳድጉትም ባጭሩ ማለት ነውና እየተነጋገራችሁ ታረቁ ማለት ፈልጋለሁ። ሩታዬ ፓስፖርት በስነ ስርዓት ነው እኛ ጋር የሚቀመጠው። ሀሳብሽን ስትቀየር ይመለስልሻል ማለት ነው። ሄርሜላ የምትፈልገው የአብርሃምን ደስታ ነው። እሱ ደስተኛ ሆኖ እንዲኖር እንጂ ቤተሰቡን ለመበተን ወይ ደግሞ ሌላ ነገር አስባ አይደለም። የሆነ የተሻለ ነገር ይገባዋል ወይ ደግሞ እሱን ደህና ነገር ለመስጠት አስባ ነውና ትዳራቸውን ለማፍረስ ወይ ደግሞ ሌላ ነገር አስባም አይደለም። እናም እኛም ነገሮችን ቁጭ ብለን ስናስብ ስናወራበት ነገሮችን ወደ አንድ እንደመሆን ሌላ ነገሮችን ሲያስረዳኝ እኔ በተረዳሁት መልኩ ሳይሆን በሌላ መልኩ ነበር እሱ እያየ የነበረውና ነገሮችን አስረዳኝ። አወራንበት አንድ ወደ መሆን መጣን ማለት ነው። እኔም በጣም ደስ ብሎኛል። ከኢላ ጋር ሰላም ፈጥረን አሁን አንድ ላይ በመሆናችን የሄርሜላን ነገር በክፋት አትዩት። የአብርሽን ደስታ ስለምትፈልግ ነው፣ ሌላ ነገር አይደለም። እንደውም የእሷ ነገር ይህን ያክል ትልቅ ችግር ሊሆንባቸው አይገባም። አሁን እሷ ወደ ውጪ ልትሄድ ነው። እረተይ ወደ ውጪ ልትሄድ ነውና ይህን ያክል ማተር የሚያደርግ ነገር አይደለም። እንደዛ ከሆነ ቤተሰቦች እዚህ ጋር እንደማሳወቅ እንፈልገው ነገር ወደ ውጪ የምትሄድ ከሆነ አብርሃም ደግሞ ከሩታ ተለይቶ መሄድ አይችልም። ገባችሁ አይደል? እዚህ ጋር ስለዚህ ለምንድን ነው ቤተሰቦች አንደኛ ነገር በክፋት እንዳትዩት ፕሊስ፣ ሄርሜላን ማለት ነው በክፋት እንድታዩት አልፈልግም። እሷ ካለችው አንፃር ሄርሜላ እህት ማለት ነው። ስለዚህ ፍቅር ያሸንፋል። ፍቅር ከምንም በላይ ነው። ገባችሁ አይደል? ከምንም በላይ ስለሆነ እኔ እናንተን ማሳወቅ እንፈልገው ነገር ወደ ውጪ የምትሄድ ከሆነ ሄርሜላ እየተቀናናችሁ ሊሆን ይችላል አላውቅም፣ ብቻና በክፋት አትይባት ሩቴ። በቃ አብርሽን ደስታ ነው የምትፈልገው። በተረዳሁት ነገርም ከሷም በጣም ብዙ ነገር ነው የሰሙት። ገባችሁ አይደል? እዚህ ጋር ማውራትን ባልፈልግና ከአብርሽ ጋር ታርቀሽ ነው ትዳርሽን መምራት ያለብሽ። እዚህ ጋር የሆነ ሰው ባወራው ምናምን ነገር አይደለም። ምን ነገር መጥፎ ነገር አይተሻል ወይ? አብርሽና የሷ እህት ሄርሜላ ምን ሲያደርጉ ወይ መጥፎ ነገር አይተሽባቸዋል? ምንም ነገር ባለኝ ዳታ ምንም ነገር የያሹ መረጃ የለም። ገባሽ አይደል?
ቪዲዮ ስለሰሩ ወይ የሆነ ነገር ስላደረጉ ብቻ መናደድ የለብሽም ሩትዬ፣ ገባሽ አይደል? እና እኔ የምፈልገው እዚህ ጋር ያስኩብሽን ፓስፖርት እመልስልሻለሁ ሩታ፣ ገባሽ አይደል? ግን ሐሳብሽን ታዩ፣ በተደጋጋሚ ተናግሬያለሁ። ወደ ውጭ የሚል ሐሳብሽን ታዩ። እንደውም ካንቺ በፊት ቀድማ ልትሄድም ትችላለች ይመስለኛል ሄርሜላና ምንም ነገር የሚያሳስብሽ ነገር የለም። አብርሃምን አቀማሽው ሄርሜላ ያው እህቷ ማለት ነው። ሙሉ በሙሉ ትተማመናለች በሄርሜላ፣ ገባችሁ አይደል? እንደዚህ እንደማታረግ። ስለዚህ ፍቅር ያሸነፋል። እኛም ብዙ ነገር በእነሱ ምክንያት ብዙ ተዳርሰን ነበረ። አንድ ሆነናል። ደስ ብሎኛል መታረቃችሁ፣ ገባችሁ አይደል? የእናንተን ደስታ ፈልገን በመሀልኛ ብዙ ቤተሰብ ፈጠረ፣ ገባችሁ አይደል? እዚህ እርስ በርሳችን በቃ ብዙ ነገር የምር በጣም ቤስት ጓደኛሞች ሆነናል አሁን፣ ገባችሁ አይደል? እና ስለዚህ እናንተም ታርቃችሁ ማየት እንፈልጋለን። እዚህ ጋር ሌላው ሳጠጋብ ውስጥ ለምን ትገባላችሁ? ገባችሁ? እዚህ ጋር እርቅ እንዲሆን ብቻ ነው እኛ የምንፈልገው። ቤተሰቦቻችን ብቻ አንድ እስቲ እንዲሆኑ ጸልዩላቸው ማለት እፈልጋለሁ። ወጣንም ወረድንም ቤተሰቦቻችን እኛ ታርቀናል ማለት እንፈልጋለን። ከምንም በላይ ፍቅር ያሸንፋል። የፓስፖርት የሚመለስላት ይሆናል ሀሳቧን ከተውች ማለት ነው። እንወዳችኋለን። ቸር ሰንብቱልን ቤተሰቦቻችን። ሰብስክራይብ ማድረጋችሁን እንዳትረሱ።